ራስ ወዳዱኝ ልቤን ለመጠበቅ ቲክቶክ በቃ አልግባ እስከማታ ድረስ ከዛሬ ማታ ድረስ ብዬ ነበር እያየሁ ቤት ቁጥር የባሰ ልቤ እየተሰበረ ስለሆነ ማለት ነው። ግን እኔ ማዲንጎና ባባ ሲሞቱ በቃ አላመንኩም ነበር። የሆነ ቀብራቸውን ይዤ በወጣልኝ ነበር ያልኩት። የነጻነትንም እንደዛ ነው የተሰማኝና አንዳንድ ሰዎች አሉ በቃ ሁላችን ምን ሞታለን ግን የሚሞቱ ማይመስሉ ኢቭን መኮሳተር የሚችል ሰው አይመስልምና ምንም አይባልም። ሁላችንም ወደዛው ነን። እግዚአብሔር አምላክ ነፍሱን ይማረው፣ ነፍሱን በአጸደ ገነት ያኖርለት። ለሁሉም ሰው ደግሞ እውነተኛ አጽናኝ መድኃኒዓለም ነውና ቤተሰቦቹ መድኃኒዓለም ያጽናችሁ። ህመምስ ምንድን ነበር? እስቲ ለኦዲየንስ ግልጽ ብናደርግ። ህመሙ እንኳን ያውን እንደዚህ ነው ምናምን ከሚባል ኦልሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተቀባኝን እኔ ሆኜን የነገርኳችሁ እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ መጀመሪያ ቁጥር 4 ከዛ 2 እያለ ሰው እያለ እየተዘጋጀ ነው እንትን የሚለው ታታታታ ቢል ሰውዬው ድብን ነው የሚለው ሳታጣጥመው። ለዚህ ነው የሆነ ሂደት ይኖረዋል። ምንም ነገር ሂደት ይኖረዋል። ለዚህ ነው ዳዴ ብለን የምናደርገው እኮ ለዛ ነው። ብዙ ሰዎች ፕሮግራም ስታቀርብ ነጽዬ ስትናገር ነጽያ ሞታል እንዲያሉ ነበር። ፊዚካሊ ያዩ ፕሮሰስ ነበረ ወይስ በአንድ ጊዜ ነው እንደዛ ያመመህ ነጽዬ? እንትን አለው በራሱ ነገርየው የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ነው ያደግኩት። መብራት ሲበራብኝ ያደግኩትኝ ሀገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝ እና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ኦልሬዲ ምናምን ላለው እና እኔ አይታወቀኝም ያ ነገር። ግን ያ እንደዚህ ያመጣል የሚለው ነገር እንትን አለ እና ረጅም እኔም እኮ ብዙ ዓመት አልኖርኩም ባይዘው ምን አላት አንድ እንዳሉት እንግዲህ ነጽዬ ህንድ ስሄድ ደርሰህ ስትመጣ መሆን አለበት ስታች ነው ማግን አንድ ሰው ደውሎልኝ ነበረና እዛ ሆኜ አነሳሁትኝ። የውጭ እዛው ወደ የአሜሪካ አካባቢ ስልክ ነውና አነሳሁት እና እኔ ደግሞ ያው ለሰለንትኑ ነው እንዴት ነው ቢያንስ ለሱ ብትነግሪው አሜሪካ ደግሞ አክሰስ ስላለ ያው ደህና ነው ብሎ ይነግርልኛል ምናምን ብዬ ነው። የቬሮኒካ ስልክ አለህ እንዴ? ምን ነው አለ ለኮንሰርት ሄድክ መስሎት ነው? አይ የለኝም ምናምን ነገር ማን ይኖረዋል? እኔ እንጃ ራሷ ነው የሚኖራት ነው ያልኩትና አልሰማም። ይሄ ሰውዬው ከሶሻል ሚዲያ ምናምን አንዳንዴ እኮ ድንጋጤም ነው በጣም ተወዶ ሰው ጋር ስትደውል ደስ ይላል። እንደዚህ አይነት ራሱን ከልሎ የሚኖር ሰው በቃ ራሱን አለ ወይም ደግሞ የሚከተለው ሴቶችን ብቻ ነው። አይ ድንጋጤም ነው ግን ይሄ በጣም ከመውደድ አሁን አንተ ስትመልስ ሰው ይደነግጣል። ምክንያቱም አንዳንድ የሚደርሳል ብሎ አይመስላችሁም። ሞቷል ተብሎ ቶርቶ ሲናሳ ይደነግጣል። ሰማይ ቤት እየታየው ነው ነው ሄሎ መጨረለም እንደና ይላል ከድንጋጤ እነዚህ ፍሩሾች ናቸው። ግን ያው የሚጠፉ ነገሮች ናቸው። ሚዲያው ላይ ይሄም ያንን ነገር የሚጠቀሙ ሰዎች አሉ፣ ለጥሩ ነገር የሚጠቀሙ ሰዎች አሉ። እንደገና ደግሞ አገኘን ብለው የሚጠቀሙ ሰዎች አሉ። በቃ አልፍበታለሁ ብለው ዝም ብለው እንደ ኮሪደር የሚጠቀሙ ሰዎች አሉ።
እኛ ያንን ነገር መጠቀም አልለመድንም። እኔ አሁን አልለመድኩም በዛ ነገር ላይ አጀብ ምናምን። ምክንያቱም እኔ ትልልቅ ሰዎች አውቃለሁ። አሁን ዳኒን አውቀዋለሁ፣ ቢያንስ በቲያትር እንተዋወቃለን። ዳኒን ሳውቀው ነው ዳኒ ደግሞ ስንት ሰው እንደሚያውቅ አውቃለሁ። እኔ የቲያትር ቤት ኃላፊዎች ያውቁኛል፣ ምክትሎቹ ያውቁኛል፣ እስከ አዳራሽ ክፍል ያሉ ሰዎች ያውቁኛል። ከፍተው አለማምደው እኔ ስወጣ ዝጉ ብዬ አዘግቻ እኔ ጥፋት መስራት አልችልም። ምክንያቱም እኔ የምታወቀው ህዝብ ከማወቁ በፊት ባለሙያዎቹ ያውቁኛል ማለት ነው። እነዚህ ሰዎች ማን ያውቃቸዋል? ቤተሰብ ብቻ ነው የሚያውቃቸው እና ተከታዮቻቸው ነው የሚያውቃቸው። በጣም ትክክል ነህ። በጣም የምታነሳቸው ፖይንቶች በሙሉ እነዚህ በጣም ትልቅ ናቸው። አሁን እንደ ፋሽንም ይመስለኛል የሆነ ነገር ይደረግና እንዲታመምኩኝ ወይም ጤና ላይ ነገር ገጠመኝ ወይም ከሌ እንዲሆነች ይባልና ለቀጣይ ስራ እንደ ፕሮሞሽን እኔ በጣም ይገርመኛል። በጣም የቅርብ ታሪክ ስለሰማው ነውና ቀጣይ ያለውን ነገር ለመሸጥ ወይም ቀጣይ ያላቸውን ስራ ለማስተዋወቅ ዛሬ ጤናቸው ላይ እንዲሆንን አሁን ደግሞ በጣም የመጣብን መርዝ የሆነ ነገር ነውና እንደዛም የመሰላቸው ሰዎች ነበር። እነዚህ ሳይታመም ታመምኩ ብሎ ቀጣይ ወይ ፊልም ይዞ ሲመጣ ወይ ነገር ሲሆን እይታ ለመሳብ የመሰላቸው የሚያደርጉት ሰዎች ናቸው እንዳልከው ይሄ ነገር የሚሰማቸውና ምን ያህል ጊዜ ነበር ህንድ የቆየው? እነዚህ ህንድ ነው የተከታተልከው? ህንድ ከህክምናው ሰርግ ነበረብኝ የባላም ከሰርጉ በኋላ ከመልሱ በኋላ ሻርክ ካርድ ሰጥቼው አልተሰጠውም ነበር። ቀን ተረስቶ አለ ደጋሽ ቀልብ የለውም። ያው ሲነጫነጭ መንገድ ላይ እኔ ከሆስፒታል እንዲህ ስወጣ ሻሩኪያችን ዳንሱን እየደነሰ የሚበሳጫት ነገር አለ። እንደውም እኔ አሁን አንዳንዴ ህንድን ከቦሊውድ በላይ እኔ ነኝ ያስተዋወቋት የሚመስለኝ በዚህ በክስተቱ እዚህና ምክንያቱም አሜሪካ ሲሄድ እንደዚህ ተወርቶ አይታወቅማ። ህንድ ሲሄድ ለምንድን ነው ሰው የፈለገበት ይሄዳል? አሁን ለምሳሌ ሰዎች የሚቸገሩት ጸበል ቦታ መሄድ ታዋቂ የሆነች ጸበል ቦታ መሄድ አትችይም፣ በፍጹም አትችይም። ሰዎች ስልካቸውን የሚገዙት ፎቶ ለማንሳት ወይም ነገር እንትን ለማለት ነው የሚሆነው። የትም ቦታ ብትሄጂ ለቅሶ ቦታ ብትሄጂ ወይ በጣም አሁን የመጣ መርዝ ነው። የእምነት ቦታ ላይ እንዲህ ብሎ ነው የሚቀር የእምነት ቦታ አሁን ያስፋውን ሽኝት ጊዜ ነጭ በነጭ ነው የለበሰው፣ ያስታውቃል። ለቅሶ እንዳልመጣ ራሱ ያስታውቃል። እንዲህ ብሎ ይቀርጽልሻል። እና ሄድፎን አድርጓል፣ ሙዚቃም ነገር እየሰማ ነው መሰለኝ። እያበልያ በለቅሶ ማለት እያበልያ እያለ ይቀርጻል። አንተ ምን እያረክ ነው አልኩት። ያው እኛ ደግሞ አንናገርም፣ ሰው አንመስላቸውም። አንዳንድ ሰዎች እኛ እኮ ጥፊም የምትናገሩን የሚቀርጽ አይመስለውም። ጥፊም ምንችል ምንደባደብ ምናምን አይመስለውም። ብዙ ሰው አንተም ነው የምትባለው እንዴ? እኛ ወንዝ ዋኝተን ምናምን ያደግነው እኮ ትንሽ የድንጋይ አንጠባጥበናል እኮ ክብ ድንጋይ አንጠባጥበናል እኮ። እና ምን እያረክ ነው ምናምን እለዋለሁ። ይሄ እንዴ ምን ችግር አለው ምናምን አለ። እንዴት ችግር የለውም የት ታውቀዋለህ አንተ? አሁን ለቅሶ ላይ ነው የመጣው ዞር በል ምናምን ብዬ አባረርኩት። ፈራኝ ጭራሽ እንደዛ ስለው እንደውም ለካ ይናገራሉ እንዴ ብሎ ነው እኮ። እና እኛ አሁን ሀዘን ላይ ስለሆነ በቃ ያው ሀዘን ላይ ስለሆንሽ ዝም ብለሽ እንደዚህ ታያለሽ አይደለም። እንደዛ መሆን የለበትም። መናገር መቻል አለብን። አንዳንድ ጊዜ ተው ማለት አለብን። የሆነ ነገር ሲሆን ተው ማለት አለብን። ያንንም ነገር ቀርጸው ያስተላልፋሉ። ያንን ነገር ደግሞ ለመከታተል እኛ ምንድነው አሁን ጠንካራ የሆነ እንትን የለንም፣ ማህበር የለንም እንጂ አሁን እያንዳንዱ የተመዘገቡ ነገሮች ያ በምን እንደሆነ ይታወቃል። ሁሉ ነገር ማን እንዳስተላለፈው ምናምን ይታወቃል። ያ ግን ያዛ የሆነ ማህበር ቢኖር ሄዶ እከሌ የሚባል እንደዚህ ነው። አንድ ጊዜ አንድ ሰው ደውሎልኝ ነበር ከኮፒራይት ምናምን ደውሎ ልክ በአንተ ድምፅና በአንተ ስታይል ማስታወቂያ የሚያነብ ሰው አለ ፈቅደህለት ነው ወይ አለኝ። አይ እኔ ማንም አልጠየቀኝም ግን መፍቀድ እችላለሁ ወይ ምናምን ስለው ይሄ እኮ ያንተ ክሬት ነው፣ ያንተ ክሬት ነው፣ ያንተ ፍጥነት፣ ያንተ ክሬት ነው። ይሄ ነገር ፈጠራ ነው፣ የራስህ ቀለም መክሰስ በፈለክ ጊዜ ናና አመልክት አለኝ። እሺ ይሄን አወቅኩ ማለት ነው። የሚሰሙ ሰዎች አሉ አየሽ፣ የሆነ ነገር ሲሰማ። አንዳንድ ሰዎች ግን ያንን ነገር አያውቁ። አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት እንዳረግሽልኝ ለውለታሽ አትጠብቂ ክፉ ምላሽ ለማጋነን ባይሆንብኝ
ካንቺ ጋር ነው የሚያምርብኝ አልቀይረውም አልለውጠውም ለዘላለም ወድሻለው ለዘላለም እንዳንቺ የለም እዚች ዓለም